አርኤምኤስ ስፒዱና የሮተሩ ስፒድ ምንድነው እኩል አይደለም። ሞተር ደግሞ ስራው ምንድነው? ኤሌክትሪካል ኢነርጂን ወደ ኬሚካል ኢነርጂ ወደ ሮቴሽናል አይደል? ሲያሽከረክረው ሎስ አለ። ምን አይነት ሎስ ነው ያለ? ፓወር ሎስ፣ ሂት አለ። ምክንያቱም ሙቀት በየለ ዋይንዲንግ ሲመጣ። ስለዚህ እዚህ ሞተር ላይ ምን ያስፈልገናል? ኩሊንግ፣ መቀዝቀዝ መቻል አለ። ግልጽ ነው አይደል? ኩሊንግ። ኢንቨርተር ላይም ኩሊንግ ያስፈልጋል። ኢንቨርተር ላይ ኩሊንግ ያስፈልገው ለምንድን ነው? ኦን ኦፍ ስላሉ አይጂቢቲ ሞስፌት ሲሊከን ካርባይዶች አሉ አይደል? ፍሪኩዌንሲ የሚፈጥሩት ኦን ኦፍ እየሆኑ እኮ። ስለዚህ ኦን ኦፍ ሲሆን ምን ይፈጥራል? በጣም ሙቀት ይፈጥራል። ስለዚህ ይሄ ሙቀት ሂት ሲንክ ይባላል። ይሄውና ሂት ሲንክ እኮ ይሄ ነው፣ ሌላ አይደለም። ይኸውልህ እዚህ ላይ ያሉት ትራንዚስተሮች ይታያቸዋል አይደል? እነዚህ ትራንዚስተሮች ናቸው። ስዊች ነው የሚያደርጉ። ስዊች ሲያደርጉ ሙቀት ይፈጥራሉ። ስለዚህ ይሄ ምንድነው? አልሙኒየም ወሰላም ሂት ሲንክ ነው። እዚህ ላይ ይመጣል፣ ከዚህ በኋላ ቀዘቅዛለሁ ነው። በእኛ ሴናሪዮ ደግሞ እዚህም ያለች እኮ ትራንዚስተር ሂት ሲንክ ላይ ይደረጋል። አያሽ፣ እነዚህ ለስትራክቸራል ሳይሆን ለሂት ሲንክ ፐርፐዝ ነው የሚያገለግለው። እኛ ደግሞ የኛ ሂት ሲንክ ደግሞ ፕሌት ነች፣ አልሙኒየም። ከፕሌቱ በላይ ምን እናደርጉበታለን? ግላይኮል ተሽከርክሮ ሲመጣ ሙቀቱን ሰክ ያደርግልናል ማለት ነው። የሞተር ደግሞ ሁለት አይነት ሞተር ምናምን ነገር ሞተር ብዙ አይነት ናቸው። ኢቪ ላይ የምታገኙትን ብቻ ልንገራ። አንደኛው ፐርማነንት ማግኔት ሲንክሮነስ ሞተር ታገኛላችሁ። ያ ማለት ሮተሩ ምንድነው? ፐርማነንት ማግኔት ነው። ማግኔት ከምን ይሰራል? ዱማይ፣ ማግኔታይት ምናምን ከሚባሉ ኤሌመንቶች ነው። ቀጥሎ ደግሞ ኢንደክሽን የምንለው ወይም ደግሞ ስኩዌረል ኬጅ የምንለው ያ ኢንደክሽን ይፈጠራል፣ ተመልሶ ሮተር ላይ ይመጣል። ሮተር ላይ የመጣውን ያሽከረክራል። ችግሩ ምንድነው ግን ፎርስ ፍሪ ስላልሆነ ስሊፕ አለች። አርኤምኤስ ስፒዱና የሮተሩ ስፒድ ምንድነው? እኩል አይደለም። በፐርማነንት ማግኔት ጊዜ ግን ምንድነው? እኩል ነው፣ ኢንስታንት ነው። ማግኔቲዝም አትፈጥርም፣ ገና እንደተፈጠረ ቅጽበት ታደርጋለህ ማለት ነው። ለዛ ነው አብዛኛው ሞተሮች የሚሰሩት የኢቪ ከሆነ ፐርማነንት ማግኔት ይደረጋሉ፣ ኤፊሽንሲ ለመጨመር። ኖርማል ሞተሮች እንዳለ የምታያቸው አብዛኞቹ ኢንደክሽን ሞተር ወይም ስኩዌረል ኬጅ ይባላሉ። ውስጡን ስታያቸው ምንድነው እናያቸዋለን።